ህብረ ብሔራዊነት ለከተማ እድገት ዘመን የወለደው ፍቱን አማራጭ ነው። ሀላባ ቁሊቶ ከተማ በሀገራችን ካሉት ቀደምት ከተሞች መካከል አንዷ ስትሆን የከተማዋ የመጀመሪያ ማዘጋጃ ቤት በ1946 ዓ.ም እንደተቋቋመ ታሪክ ይናገራል። ቁሊቶ በከፍተኛ ፍጥነት እያደጉ ካሉ ከተሞች አንዷ በመሆኗ በከተማዋ ከሚገኙ ከ91 ሺህ በላይ ከሚሆኑ ነዋሪዎቿ ጋር በቀጣይ 10 ዓመታት በተለመደው በነቃ የህዝብ ተሳትፎና ሰላሟ ለኑሮ ለኢንቨስትመንት ምቹና ተመራጭ እንዲሁም በኢትዮጵያ ካሉ ትላልቅ ከተሞች ራጂዮፖሊስ ደረጃ ደርሳን ማየትን ራዕይ አድርጋ በትጋት ላይ ትገኛለች። የሀላባ ቁሊቶ ከተማ በማዕከላዊ ኢትዮጵያ ክልል በሀላባ ዞን ውስጥ የምትገኝ ሲሆን ከከተማዋ በቅርብ ርቀት ላይ የሚገኙት የአርቶ ፍል ውሃ፣ የኑረላ አህመድ መካነ ቀብር የቱሪዝም ስፍራዎች ባለቤትና ከአዲስ አበባ በቡታጅራ መንገድ 245 ኪሎ ሜትር ከአዲስ አበባ በሻሸመኔ መንገድ በ320 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ በ3 ቀበሌዎችና በ12 ቀጠናዎች የተዋቀረች ሲሆን የመሬት ከፍታዋም ከ1700 እስከ 2200 ሜትር ከባህር ጠለል በላይ ይገኛል። ወይና ደጋ የአየር ሁኔታ ያላት ሲሆን አጠቃላይ የከተማዋ ስፋት ከ6951 ሄክታር በላይ ነው። ቁሊቶ ብዙ ብሔር ብሔረሰቦችና ህዝቦች በተለያዩ እምነቶች ተከባብረውና ተቻችለው የሚኖሩባት ፍጹም ሰላማዊ ለኑሮና ለኢንቨስትመንት ምቹ ነዋሪዎቿም በሥራ ታታሪነትና የጋራ ችግሮቻቸውን በቅንጅትና በነቃ የህዝብ ተሳትፎ ለመፍታት የሚረባረቡባት የልማትና የመልካም አስተዳደር አርበኞች ያሉባት እንደ ስሟ የምትናፈቅ የፍቅር ከተማ ነች። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር የበርበሬ ምርት የሀላባ ቁሊቶ ከተማ ዋናው የኢኮኖሚ ምንጭ ሲሆን ጤፍ፣ በቆሎ፣ ስንዴ፣ ጥራጥሬና የመሳሰሉ ምርቶችም በከተማዋ በስፋት ይቀርባሉ፣ ኢኮኖሚውን ይመራሉ። ሀላባ ቁሊቶ እንደ ወራቤ፣ ሆሳዕና፣ ወላይታ ሶዶ ካሉ ታላላቅ ከተሞች ጋር በማዕከል የምትገኝ ከተማ መሆኗ በሀገር ውስጥ ያሉ እምቅ ሀብቶችና የግብርና ምርት ማቀነባበሪያ ኢንዱስትሪ ማዕከል ለሆነው ለግብርና ምርቶች ግብይትና ማስተላለፊያ ተመራጭ ከተማ ያደርጋታል። ከተማ እድገት ወሳኝ ከሚባሉ ነገሮች አንጻር ፕላንና አከታተም ስራዎችን በተመለከተ የሀላባ ቁሊቶ ከተማ የአንድን ከተማ ነዋሪዎች የኢኮኖሚና ማህበራዊ ልማትን ለማፋጠን የከተማው መሬት ስርዓት ባለው መልኩ በላቀና በቁጠባ በመጠቀም የከተማ ገጠር እንዲሁም የከተማ ትስስርን ለማጠናከር ዘላቂ ልማትን ለማረጋገጥ በስፋት እየሰራች ሲሆን በ2013 በተዘጋጀው መዋቅራዊ ፕላን መሰረት በከተማዋ ዙሪያ የነበሩ 8 ቀጠናዎችን ወደ ከተማ በማካለልና በ2013 ዓ.ም የከተማውን የአስተዳደር ወሰንና የፕላን ወሰን በግልጽ በመለየት የአካባቢ ልማት ፕላን በማዘጋጀት የሚገነቡ መሰረተ ልማቶች ፕላንን መሰረት አድርገው እንዲገነቡ የማድረግ ሥራን ጥራት ባለው ሰነድ በማደራጀት በመሬት ካርታ ዘመኑን የሚመጥኑ ሥራዎችን እየሰራች ትገኛለች። በከተማ አስተዳደር አገልግሎት አሰጣጥ በከተማዋ ሴክተር መስሪያ ቤቶች ያሉ አመራሮችና ፈጻሚዎች ብቃታቸው ከለውጡ በኋላ በወጡ የሲቪል ሰርቪስ አገልግሎት አሰጣጥና አሰራር መመሪያዎች መሰረት የተቃኘ በመሆኑ አገልግሎት ፈላጊው በተቀላጠፈና በተሳለጠ ሁኔታ አገልግሎት እንዲያገኝ ሌት ተቀን ይሰራል። በከተማው ማዘጋጃ ቤት ደረጃም 3 የአገልግሎት አሰጣጥ ስታንዳርዶች ተግባራዊ በማድረግ የተገልጋዩን እርካታ ለማሳደግ እየተሰራ ሲሆን
የማዘጋጃ ቤታዊ አገልግሎት አቅርቦት እንዲሻሻልና እንዲዘምን ለማድረግ በመሬት ልማትና ኮንስትራክሽን ዘርፎች በዘመናዊ ሁኔታ ለመስጠት የሚያስችሉ ሥራዎች ያስመዘገቡት ውጤት ተጠቃሽ ነው። ከተሞች ለነዋሪዎቻቸው ምቹ እንዲሆኑ በአረንጓዴ ልማት ዘርፍ ቁሊቶ ካላት ሞቃታማ የአየር ጸባይ አንጻር እንደ ሀገር የተጀመረውን የአረንጓዴ አሻራ ሥራ በመቀላቀል ዘርፈ ብዙ ሥራ የተሠራ ሲሆን በከተማዋ የተለያዩ አካባቢዎች ችግኝ የመትከልና አረንጓዴ አሻራ የማሳረፍ ሥራ በመሥራት በከተማው አካፋይና ዳርና ዳር በመንግሥትና በህብረተሰብ ተሳትፎ ከ59.5 ሚሊዮን ብር በላይ ወጪ በማድረግ ውጤታማ ሥራ ተሰርቷል። በአረንጓዴ ልማት በችግኝ ማፍላትና ስርጭት መስክ የተሰማሩ 29 ማኅበራት ተደራጅተዋል። ከዚህ በተጨማሪም ለከተማ ውበትና ለትራፊክ ፍሰት ወሳኝ የሆኑ አረንጓዴ አደባባዮች ያሏት ሲሆን በ2014 ዓ.ም መጨረሻ የተሠራው በከተማዋ መሃል ቆዳ ሰፈር በ3000 ካሬ ሜትር ላይ ያረፈው ሚኒ መናፈሻ ሌላኛው የከተማው ውበት ነው። ለአረንጓዴ ልማት እንክብካቤና ለከተማው ደህንነት ዘመናዊ ሻወር ትራክና የእሳት ማጥፊያ መኪና በ28 ሚሊዮን ብር ወጪ በማድረግ ከተማዋን ዘርፈ ብዙ ጥቅሞች በመስጠት ላይ እንድትገኝ ለማድረግ ተችሏል። በጌጠኛ ድንጋይ ንጣፍ አጠቃላይ ከለውጡ በኋላ ባሉት ዓመታት ከ44 ሚሊዮን ብር በላይ ወጪ በማውጣት 53 ሳይቶች የተሰሩ ሲሆን 107.3 ኪሎ ሜትሮችን መሸፈን ተችሏል። በመሠረተ ልማቱ የከተማው ነዋሪ ያለምንም ካሳ ክፍያ ከ86.4 ሚሊዮን ብር በላይ በሚገመት በጉልበትና በገንዘብ በቁሳቁስ አስተዋጽኦ አድርጓል። በመንገድ ጥገናና ሬዳሽ መንገድ ሥራዎች 3 ማሽነሪዎች ማለትም ግሬደር፣ ባክሎደርና ሩሎ በ17 ሚሊዮን ብር ግዢ ተፈጽሞ በጋና ክረምት ላይ ህብረተሰቡ ሲያሰቃይ የነበረውና የሕዝቡ የሁልጊዜም ጥያቄ የሆነውን ጭቃና አዋራ ለማስቀረት የከተማዋን የውስጥ ለውስጥ መንገዶች በሬዳሽና ሰሌክት ማቴሪያል በ92.7 ኪሎ ሜትር በሆነ የመንገድ ጥገና ወይም ሬዳሽ መንገዶች ከመስራት በተጨማሪ በዘንድሮ በጀት ዓመት ከወትሮ በተለየ ህብረተሰቡ በየቀበሌው በማሳተፍ የጠረጋና የሬዳሽ መንገድ ሥራ በ8ቱም ቀጠናዎች ተሰርቷል። አጠቃላይ የከተማው የመንገድ ሽፋንን በኪሎ ሜትር 125.8 ኪሎ ሜትር ማድረስ ተችሏል። በመብራት ማስፋፊያ የጥገና ሥራ የከተማ አስተዳደሩም የመብራት ችግሩን ደረጃ በደረጃ ለመፍታት የመንገድ መብራት ዝርጋታ በሰፊው የሠራ ሲሆን በከተማ ውስጥ ለዘመናት የነበረው አሮጌውን በዘመናዊ የመብራት የመተካት ሥራ ከ16 ኪሎ ሜትር በላይ በዘመናዊ መብራት ተተክቷል። በ2013 በጀት ዓመት በ12.5 ሚሊዮን ብር ወጪ ከሴራሎጅ እስከ ጎመጁ በአጠቃላይ 2.5 ኪሎ ሜትር ርቀት ያለው ዘመናዊ የመንገድ ዳር መብራት ኤልኢዲ መግባት ችሏል። በተመሳሳይ መልኩ በ2014 እስከ 2016 ባለው ጊዜ ከ4.2 ሚሊዮን ብር በላይ ወጪ በማድረግ በተለያዩ ኪሎቫቶች የትራንስፎርመር ግዢ ተፈጽሞ ተከላ፣ የመስመር ዝርጋታና የማስፋፊያ ሥራዎች ተሰርተዋል። የከተማዋን ጎርፍ ስጋት ከመቀነስ አንጻር ከተማዋ በጎርፍ ተጋላጭ ከተማ እንደመሆኗ በጥቂት ዓመታት ጥናት በማድረግ ጎርፍ የሚያስቸግራቸውን ሰፈሮች በመለየት የዘንድሮውን ጨምሮ አጠቃላይ 28.3 ኪሎ ሜትር ርዝመት ያላቸው ከ2.8 ሚሊዮን ብር በላይ ወጪ በማውጣት ደረጃቸውን የጠበቁ ድሬኔጆች የተሰሩ ሲሆን በተለያዩ የከተማው አካባቢዎች በ6.5 ሚሊዮን ብር 18 ካልቨርቶች መሰራት ችለዋል። ከከተማዋ ጽዳት አንጻር በርካታ ሥራዎች በእቅድ ተይዘው የተሰሩባት ባለፉት ጥቂት ዓመታትም ጽዳት ባህል እንዲሆን በማድረግ የህብረተሰባችንን ንቃት በማሳደግ ብዙ የማስተማርና የመተግበር ሥራ ተሰርቷል። ጽዳቱ ለበርካታ ነዋሪዎች የሥራ ዕድልም ጭምር የፈጠረ ሲሆን በዚህም አመርቂ ውጤት የተመዘገበበትና የከተማዋን ገጽታ መቀየር የቻለ እንዲሁም ከዚህ በፊት ከተማዋ እንደ ወረርሽኝ የሚከሰቱ በሽታዎች እንዲቀንሱ የሆነበት ህብረተሰቡን በጽዳቱ ዘርፍ ብዙ ተጠቃሚነቱ የተረጋገጠበት ነው ማለት ይቻላል። በተጨማሪነት ከደረቅ ቆሻሻ መጣያ ቦታ አወጋገዳችን እንደ ከተማችን ያልዘመነ እንደመሆኑ 1.2 ሚሊዮን ብር ወጪ በማውጣት ከሶዶ ዩኒቨርሲቲ ጋር ውል በመግባት የጥናት ሥራዎች መሰራት ችለዋል።
ከቄራ አገልግሎት አንጻር በከተማችን የቄራ አገልግሎት ስራዎችን ዘመናዊ በማድረግ ለህብረተሰቡ ቀልጣፋ አገልግሎት ለመስጠት የተደረጉ ጥረቶች ያሉ ሲሆን በዚህም መሰረት 2 ዘመናዊ የቄራ መኪና ለሙስሊምና ለክርስቲያን ተገዝቶ የሥጋ ማጓጓዣ አገልግሎት እየሰጠ ይገኛል። ከተማ አስተዳደሩም ቄራን ከማዘመን ጋር ተያይዞ በአጭር ጊዜ አገልግሎቱን ዘመናዊ ለማድረግ ከተለያዩ ተቋማት ጋር እየሰራ ይገኛል። የከተሞች ምግብ ዋስትና ሴፍትኔት ፕሮግራምን በተመለከተ በፕሮግራሙ እንዲታቀፉ የተደረጉ የህብረተሰብ ክፍሎች በአካባቢ ልማትና በቀጥታ ድጋፍ አጠቃላይ የተጠቃሚ ቁጥር 4091 ደርሶ ሁሉንም ህብረተሰቦች ተጠቃሚ ማድረግ ተችሏል። በቀጣይ በአጭር ጊዜ ወደ አገልግሎት ውስጥ የሚገቡ የከተማዋ መልካም ዕድሎችን በተመለከተ የፌዴራል መንግስት አስፋልት መንገድ 65.1 ኪሎ ሜትር ርዝመት ያለው የሃላባ እንገጫ ዛቶ የአስፋልት ኮንክሪት መንገድ ከ1.2 ቢሊዮን ብር በላይ ወጪ የሚደረግበት የሃላባ ሻሸመኔ አስፋልት መንገድ ከተማዋን 2 ቦታ የሚከፍለው የሃላባ ሮጲ መንገድ የከተማዋን እድገት በእጥፍ የሚያሳድጉ ትልልቅ ፕሮጀክቶች ናቸው። የሃላባ ሲቲ ፓርክ በአርቶ ፍሎሃና በዌራ ወንዝ ዳርቻ የሚገኝ ፏፏቴ መናፈሻ ሌላኛው የከተማው ውበቶች ናቸው። ከኢንቨስትመንት አንጻር ሃላባ ቁሊቶ ከቅርብ ዓመታት በኋላ ከሌሎች ቦታዎች አንጻራዊ ሰላም የሰፈነባት ከተማ እንደመሆኗ ከፍተኛ የኢንቨስትመንት ፍላጎቶች እየመጡ ይገኛሉ። ግንባታ ጀምረው በተለያዩ ምክንያት ያቆሙ ባለይዞታዎች ጭምር ውል በማስገባት ወደ ግንባታ እንዲገቡ ተደርጓል። ከዚህ አንጻር በዓመቱ መጀመሪያ የኢንቨስተሮችን ውይይት በማድረግ በአሁን ሰዓት እንደ ከተማ ከ75 በላይ ከጂ+1 እና ከዛ በላይ ግንባታ ፍቃድ ወስደው በማልማት ላይ ይገኛሉ። በተለያዩ ዘርፎች ማለትም በማኒፋክቸሪንግ ዘርፍ፣ በአገልግሎትና ሆቴል ቱሪዝም ከ17.1 ቢሊዮን ብር በላይ ካፒታል ያስመዘገቡ 32 በላይ ባለሀብቶች በአብዛኛው ወደ ግንባታ የገቡ ሲሆን አልሚ ባለሀብቶችም እንቅስቃሴ ውስጥ ገብተው አገልግሎት በመስጠት ላይ ይገኛሉ። ከዚህም መነሻ ከተማ አስተዳደሩም በየወቅቱ ድጋፍና ክትትል በማድረግ ኢንቨስትመንቱን ከዚህ የበለጠ በማበረታታት የቱሪዝም ከተማ ለማድረግ ሃላባን በትጋት እየሰራ ሲሆን ወደ ሰላሟ ሰገነት ወደምትናፈቀው ሃላባ ቁሊቶኑና የልማቱ ተቋዳሽ ይሁኑ በማለት የከተማ አስተዳደሩ ጥሪውን ያስተላልፋል።